በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰይፈ መለኮት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በክብር ከፍ ከፍ የሚል እግዚአብሔር እናመሰግነዋለን። እግዚአብሔር በጌትነቱ ምስጋና ገንዘቡ ነው። ያለ ትላንት ቀዳማዊ፣ ያለ ዛሬ ማዕከላዊ፣ ያለ ነገ ዳህራዊ፣ ዘመን የማይቆጠርለት ከዘመናት በፊት የነበረ ፍጥረታትን ሁሉ ያለ ድካም የፈጠረ የቸርነቱ ባሕርየ ምሕረት የማይለካ ቅድመ ዓለም የነበረ እርሱ ለዘላለሙ ይኖራል። እግዚአብሔር በጌትነቱ የተመሰገነ ነው። በአካል ሦስት ሲሆን በመለኮት ግን አንድ ነው። ሊለያዩት የማይቻል ስውር፣ ሊቀርቡት የማይቻል እሳት፣ ሊዳስሱት የማይቻል ኃያል መንፈስ ነው። ኃያላን ሊቋቋሙት የማይቻላቸው የማይሾሙት ንጉሥ እንደ መለኮትነቱ አምላካችን፣ እንደ ቸርነቱ አባታችን ነው። በሰማይና በመላእክትም ዘንድ በሰውና በመላእክትም ዘንድ በአንዲት ስግደት ይሰገድለታል። ለእርሱ ክብር ምስጋና ይገባዋል ለዘላለሙ አሜን። እግዚአብሔር በገናንነቱ ታላቅ ነው። ሦስት ስም አንድ ጌታ፣ ሰማይና ምድርን በቃሉ የፈጠረ፣ ፀሐይን በቀን ጨረቃን ከዋክብትንም በሌሊት ያሰለጠነ እሱ ከሃሊ ነው። እግዚአብሔር በቅድምናው እግዚአብሔር በቅድስናው የተቀደሰ ነው። ሦስት አካል አንድ ባሕርይ ነው። ለአኗኗሩ ጥንት ወይም ፍጻሜ የለውም። ለዘመኑ ስፍር ቁጥር የለው። የማያበድሩት ባለጸጋ ነው። የጥበበኞችን ምክር የሚያጠፋ ጥበበኛ ነው። ኃያላን የማይነሳሱበት ጽኑ ነው። የትዕቢተኞችን ክንድ የሚያደቅ ኃያል ነው። አንደበት ሁሉ ለእሱ ይገዛሉ። በሰማይም ቢሆን በምድርም ቢሆን የሚመስለውና የሚተካከለው የለም። እርሱ ብቻ ኃያልና ሥልጣን በእጁ የተያዘ አምላክ ነው እንጂ ለዘላለሙ አሜን። ሕያው እግዚአብሔር ልጅ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስተህ ሰው የሆንክ ጌታዬ ኢየሱስ ክርስቶስ ሆይ በዚች በዛሬት ዕለት ወደ እኔ ና። ጌታዬ ኢየሱስ ክርስቶስ ሆይ መጥተህ እርዳኝ፣ አድነኝም፣ ኃጢአቴንም ሁሉ አስተሰርይልኝ። የሚያስደነግጥ መለኮታዊ መብረቅ፣ የተንቦገቦገ መለኮታዊ ፍም፣ ተወርዋሪ መለኮታዊ ቀስት፣ የሚያቃጥል መለኮታዊ እሳት፣ የሚያበራ መለኮታዊ ፋና፣ አንጸባራቂ መለኮታዊ ፀሐይ፣ ክቡድ የሆነ እብነ መለኮት፣ የሚያንቀጠቅጥ መለኮታዊ ግርማ፣ የሚንቦገቦግ መለኮታዊ ነበልባል፣ ያማረ መለኮታዊ ጋሻ፣ ስኩር የሆነ መለኮታዊ ጦር፣ የሚያቃጥል መለኮታዊ ግለት፣ አሸናፊ መለኮታዊ እዘዝ፣ የረቀቀ መለኮታዊ ስልጣን ወይም ኃያል፣ መለኮታዊ ብልጭልጭታ ወይም ነጸብራቅ፣ የሚያበራ መለኮታዊ የብርሃን ጸዳል፣ የተሳለ መለኮታዊ ሰይፍ፣ የሚያስፈራ መለኮታዊ ቃል፣ አስደናቂ መለኮታዊ ነበልባል፣ የሚቆራርጥ መለኮታዊ ገጀው፣ የሚያበራ መለኮታዊ ወርቅ፣ ንጹሕ መለኮታዊ ባሕርይ፣ በሊህ መለኮታዊ ምሳር፣ ምጡቅ መለኮታዊ ተራራ፣ የተነጣጠረ መለኮታዊ ቀስት፣ ትኩስ መለኮታዊ ሙቀት ወይም ነበልባል፣
ነበልባሉን ያስረዘመ መለኮታዊ እሳት፣ አሸናፊ መለኮታዊ ኃይል፣ ገዥነት ያለው መለኮታዊ ገናንነት። ነበልባሉን ያስረዘመ መለኮታዊ እሳት፣ አሸናፊ መለኮታዊ ኃይል፣ ገዥነት ያለው መለኮታዊ ገናንነት። የአድማስ ስፋት ያለው መለኮታዊ ብርሃን፣ በእሳት የተከበበ መለኮታዊ ዙፋን። እውነት በእውነት ለዘላለሙ ለሱ ምስጋና ይገባል፣ ዛሬም ዘወትርም እስከ ዘላለም ድረስ አሜን። ሰይጣናትን ቆራርጦ የሚያጠፋ ጽኑ በትር እርሱ ኢየሱስ ክርስቶስ ነው። በመስቀል ላይ የተሳለ የገሃነመ እሳትን ጠባቂ ጭፍሮች ያስደነገጣቸው እርሱ ኢየሱስ ክርስቶስ ነው። ጨለማን አስወግዶ በዓለሙ ሁሉ ላይ ያበራ እውነተኛ ብርሃን እርሱ ኢየሱስ ክርስቶስ ነው። በጠላት የማይፈርስ ጽኑ አዳራሽና ለወገኖቹም መጠጊያ የሚሆናቸው የሕይወት ግድግዳ እርሱ ኢየሱስ ክርስቶስ ነው። ቀንዶቹ 7 ዓይኖቹም 7 ራሶቹ 10 የሆኑ ለመሥዋዕት የቀረበ ወይም የተዘጋጀ እርሱ ኢየሱስ ክርስቶስ ነው። ሰማያዊ ሙሽራ በቀራንዮ አደባባይ ላይ ስለ ቤተ ክርስቲያን የተሞሸረ የተሰቀለ እርሱ ኢየሱስ ክርስቶስ ነው። ዕለተ ዓርብ በመስቀል ላይ መዓዛው የጣፈጠ ንጹሕ መሥዋዕት ሆኖ የቀረበ እርሱ ኢየሱስ ክርስቶስ ነው። እርሱ ተንቆ ተገርፎ በመስቀሉ የዋጀን በትንሣኤውም ያረጋጋንና ያሰበን እርሱ ኢየሱስ ክርስቶስ ነው። በሰውና በእግዚአብሔር መካከል ያለውን የጸብ ግድግዳ አፍርሶ በመስቀሉ ሰሌዳ በደሙ ቀለምነት የሕይወታችንን መጽሐፍ የጻፈልን እርሱ ኢየሱስ ክርስቶስ ነው። ዛሬም በእመቤታችን በቅድስት ድንግል ማርያም አማላጅነት ጸሎትና ልመና ኃጢአታችንን ያስተሰርይልንና በደላችንም ይደመስስልን ዘንድ እንለምነው። ዳግመኛ በመጥምቁ በቅዱስ ዮሐንስ ጸሎትና በቅዱስ ጊዮርጊስ ጸሎት፣ በአባታችን በተክለ ሃይማኖት ጸሎትና በአባታችን በገብረ መንፈስ ቅዱስ ጸሎት፣ በአባ ሳሙኤል ጸሎትና በአባታችን በአባ ኪሮስ ጸሎት፣ በአባታችን በጸጋ ኢየሱስ ጸሎትና በዮስጣቴዎስ ጸሎት፣ በደናግልና በመነኮሳት ጸሎት፣ በሊቀ መላእክት በቅዱስ ሚካኤል ጸሎትና የደስታ አብሳሪ በሚሆን በቅዱስ ገብርኤል ጸሎት፣ የአምላክ አቃቤ ሕይወቱ በሆነ በቅዱስ ሩፋኤል ጸሎትና እንዲሁም በአፍኒንና በሳቆኤል ጸሎት፣ ልብን በሚያስደስት በቅዱስ ኡራኤል ጸሎትና በቅዱስ ፋኑኤል ጸሎት፣ በሱራፌልና በኪሩቤል ጸሎት የሥላሴን ዙፋን በተሸከሙ በአርባዕቱ እንስሳ ጸሎትና የስሉስ ቅዱስን መንበር በሚያጥኑ በ24ቱ ካህናተ ሰማይ ጸሎት የ99ኙ ነገደ መላእክት ጸሎትና በአእላፍ መላእክት ጸሎት በቅዱሳን መላእክት ሁሉ ጸሎት በሊቃነ መላእክት ጸሎት በቀደሙ አባቶች በነቢያት ጸሎትና እግዚአብሔርን ደስ ባሰኙት በሐዋርያትና በሰብዓ አርድእት ጸሎት በጻድቃንና በሰማዕታት ጸሎት ከመከራ ሥጋ ከመከራ ነፍስ ይጠብቀን ዘንድ ለዘላለሙ አሜን። ዳግመኛ ከአንደበቱ የእሳት ነጸብራቅ የሚወጣ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አምላካዊ አንድነት ሰይጣናት ወደ እኔ እንዳይቀርቡ አወግዛቸዋለሁ። ወደ ጥምቀት ወገኖቼ እንዳይቀርቡም አወግዛቸዋለሁ።
አሁንም እኩያን አጋንንት ተንኰለኞችና አስማተኞች የሆኑ ሰዎችም ሁሉ ከእኔ ይርቁ ዘንድ አወግዛቸዋለሁ። በአብ እታመናለሁ፣ በወልድ እጠበቃለሁ፣ በመንፈስ ቅዱስም እጋረዳለሁ። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ ጌታችን ኢየሱስ ክርስቶስ በመስቀል ላይ በተቸነከረባቸው በአምስቱ ቅንዋተ መስቀል የሞት መርዝ እንደተሻረና እንደፈረሰ ሰይጣናትም ሁሉ እንደተቀጠቀጠ እንደዚሁም ወደ ነፍስና ወደ ሥጋዬ እንዳይቀርቡ የሟርተኞች መድኃኒታቸው ይፈርስ ዘንድ የአጋንንትም ኃይላቸው ይደክም ዘንድ ለዘላለሙ አሜን። ካፉ የእሳት ሰይፍ የሚወጣ የሚመዘምዝ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አምላካዊ አንድነት ወደ ነፍስና ወደ ሥጋዬ እንዳይቀርቡ አጋንንትን አወግዛቸዋለሁ። ለጊዮን አጋንንት የራስ ምታትና ፍልጸት፣ የሆድ ቁርጠትና የእግር ቁርጥማት፣ የጎን ውጋት ወይም መጋኛ፣ ውባና ንዳድ፣ ቡዳ፣ መናፍስት፣ ርኩሳን፣ አይነ ወጊ፣ የእጀ ሰብ ሟርተኞችን ሁሉ ከኔ ይርቁ ዘንድ አወግዛቸዋለሁ። በአብ እታመናለሁ፣ በወልድ እማጸናለሁ፣ በመንፈስ ቅዱስም መጠጊያ አደርጋለሁ። አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ እኔን ባሪያህን ከመከራ ሥጋ ከመከራ ነፍስ ተሰውረኝ ዘንድ የጥምቀት ወገኖችንም ከመከራ ሥጋ ከመከራ ነፍስ ተሰውራቸውና ሰላሙን ታመጣ ዘንድ ስለምንህና ስማልድህ ልቦናህ አይጽናብኝ። አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን ከምስጋና ጋር ይህን ሦስትነት በሥላሴ ስም አምናለሁ። በኃይሉ በመመካት የሚጠላኝን የእግዚአብሔር ቃል ከመሬት ላይ ይጣለው። በሊ በሆነ የመለኮት ሰይፍ የአንገቱን የደም ስር ይዝጋው። አሜን። ከብዙ መታመን ጋር በሥላሴ ስም ይህን ሦስትነት አምናለሁ። በመድፈር የሚቃወመኝን የእግዚአብሔር ቃል ሰውነቱን ያፍርሰው። በሊ በሆነ በመለኮት ሰይፍ አንገቱን ይሰይፈው። አሜን። አንድነቱን ሦስትነቱን ከማወቅ ጋራ በሥላሴ ስም ይህን ሦስትነት አምናለሁ። በተቃውሞ የሚጻረረኝን የእግዚአብሔር ቃል ኃይሉን ያድክመው። በሊ በሆነ በመለኮት ሰይፍ አንገቱን ይበጥሰው። አሜን። ከንጹሕ መታመን ጋራ በሥላሴ ስም ይህን ሦስትነት አምናለሁ። ጸብ በመጫር የሚጣላኝን ጠላት የእግዚአብሔር ቃል ይደምስሰው። በተሳለ የመለኮት ሰይፍ አንገቱን ይገርስሰው። አሜን። ከብዙ ዝማሬ ጋራ በሥላሴ ስም ይህን ሦስትነት አምናለሁ። በሰው ልቦና አስሮ የሚጣላኝን ጠላት የእግዚአብሔር ቃል ከክብሩ ያዋርደው። የተሳለ የመለኮት ሰይፍ አንገቱን ይምተረው። አሜን። ያላንዳች መጠራጠር በሥላሴ ስም ይህን ሦስትነት አምናለሁ። አጥብቆ ሊጣላኝ የፈለገውን ጠላቴን የእግዚአብሔር ቃል ከመሬት ላይ ጥሎ ይዘርረው። የተሳለ የመለኮት ሰይፍ አንገቱን ይነቀው። አሜን። ያለማመናታት በሥላሴ ስም ይህን ሦስትነት አምናለሁ። ተናግሮ የሚያስቀይመኝን ጠላቴን የእግዚአብሔር ቃል ከችግር ላይ ይጣለው። በተሳለ የመለኮት ሰይፍ አንገቱን አስጨንቆ ይበጥሰው። አሜን። ያለማቃለል በሥላሴ ስም ይህን ሦስትነት አምናለሁ። ጠላቴን የእግዚአብሔር ቃል ከስሩ ይንቀለው። በተሳለ የመለኮት ሰይፍ አንገቱን ብሎ ይግደለው።
አሜን። ያለምንም ቅሬታ በሥላሴ ስም ይህን ሦስትነት አምናለሁ። የሚተነኳኰለኝን ጠላቴን የእግዚአብሔር ቃል ይኮንነው፣ የተሳለ የመለኮት ሰይፍ አንገቱን ያወራርደው። አሜን። ያለምንም ማፈግፈግ በሥላሴ ስም ይህን ሦስትነት አምናለሁ። ጠበኛውን ጠላቴን የእግዚአብሔር ቃል ይውጋው፣ በተሳለ የመለኮት ሰይፍ አንገቱን ያጣጋው። አሜን። ያለምንም ተድሮ በሥላሴ ስም ይህን ሦስትነት አምናለሁ። ወዳጅ መስሎ ሊያጠፋኝ የፈለገውን ጠላቴን የእግዚአብሔር ቃል ይቅሰፈው፣ በተሳለ የመለኮት ሰይፍ አንገቱን ይቁረጠው። አሜን። ያለምንም መዋሸት በሥላሴ ስም ይህን ሦስትነት አምናለሁ። ደንፍቶ ሊያጠቃኝ የሚመጣውን ጠላቴን የእግዚአብሔር ቃል ይቸንክረው፣ በተሳለ የመለኮት ሰይፍ አንገቱን ብሎ ደሙን ያፍስሰው። አሜን። ያለምንም ማወላወል በሥላሴ ስም ይህን ሦስትነት አምናለሁ። በማውገዝና በማጥላላት የሚቃወመኝን ጠላቴን የእግዚአብሔር ቃል ይገንዘው፣ አፉንም ይዝጋው፣ በተሳለ የመለኮት ሰይፍ አንገቱን ይቆልምመው። አሜን። ያለ አንዳች ቸልታ በሥላሴ ስም ይህን ሦስትነት አምናለሁ። በትዕቢት የሚቃወመኝን ጠላት የእግዚአብሔር ቃል ይገፍትረው፣ በተሳለ የመለኮት ሰይፍ አንገቱን ይቀንጥሰው። አሜን። ያለምንም ጉለት በሥላሴ ስም ይህን ሦስትነት አምናለሁ። በእንግዳ ተመስሎ የሚጣላኝን የሚቃወመኝን ጠላቴን የእግዚአብሔር ቃል ያወራርደው፣ በተሳለ የመለኮት ሰይፍ አንገቱን ይረደው። አሜን። ሦስትነትን ባለመለየት በሥላሴ ስም ይህን ሦስትነት አምናለሁ። መልሶ መላልሶ የሚቃወመኝን ጠላት የእግዚአብሔር ቃል ይቀጥቅጠው፣ በተሳለ የመለኮት ሰይፍ አንገቱን ይሰንጥቀው። አሜን። ያለምንም ማጓደል በሥላሴ ስም ይህን ሦስትነት አምናለሁ። ወዳጅ መስሎ የሚቃወመኝን ጠላት የእግዚአብሔር ቃል ፈጥኖ ይገስጸው፣ በተሳለ የመለኮት ሰይፍ አንገቱን ይግጨው። አሜን። ያለምንም እረፍት በሥላሴ ስም ይህን ሦስትነት አምናለሁ። የሚፈልጠኝንና የሚቆርጠኝን የሚጣላኝን የሚሰድበኝን ጠላቴን የእግዚአብሔር ቃል በአጣዳፊ ወደ ገደል ይጣለው፣ በተሳለ የመለኮት ሰይፍም አንገቱን ይቅሰፈው። አሜን። በመለኮተ ቅድስት ሥላሴ ጠላቴ ተደምስሶ ይጠፋልኝ ዘንድ በመለኮትና በፍጹም ምስጋና በአምልኮትና በፍጹም ምስጋና በሥላሴ ስም ይህን ሦስትነት አምናለሁ። አሜን። በአብ ስም እመካለሁ፣ በወልድ ስም እታመናለሁ፣ በመንፈስ ቅዱስም እባረካለሁ። በጉልበቴ ተንበርክኬ እየሰገድኩ ከሁሉ በላይ የሆነ ከሁሉ በላይ የሆነ አምላክ አንድ እግዚአብሔር ነው። በመለኮቱ የኃጢአትን እሾህና ርዝራጁን የሚያቃጥል ከብርቱ ጠላት ተንኰላ ጽንት በሆነች ኃይሉ የሚያድን እርሱ ኢየሱስ ክርስቶስ ነው። ጊዜና ዘመን ያልቀደማቸው አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም አምናለሁ፣ እታመናለሁ። የማይከፈል የሥላሴ ገጽ፣ አንድ አመለካከት፣ አንድ አምሳል፣ ሩካን ቃል ሥላሴ በአንድነት በሦስትነት ለዘላለሙ ይኖራል። ወልድ ዋሕድ እግዚአብሔር በሁሉ ዘንድ በአካሉ ምሉ በሚሆንና ቅድመ ዓለም የነበረ ለዘላለምን በሱ ስም አምናለሁ፣ እታመናለሁ። እንቅልፍ ድካም የሌለባቸው ትጉሃን
የሰማይ መላእክት አቤቱ አሸናፊ እግዚአብሔር የጌትነቱ ምስጋና በሰማይ በምድር የመላ በመሆኑ ቅዱስ 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 እየተባልክ ትመሰገናለህ እያሉ ይማልዳሉ። አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ በዚህ በመለኮታዊ መጽሐፈ ሰይፈ መለኮት እኔን ባሪያህንና የጥምቀት ወገኖችን መላውን የኢትዮጵያን ሕዝብና በዓለም ያሉትን ኦርቶዶክሳውያን ከመከራ ሥጋ ከመከራ ነፍስ ትጠብቀኝና ትጠብቃቸው ዘንድ ዛሬም ዘወትርም ለዘላለሙ ይሁንልኝ ይደረግልኝ፣ አሜን። የክርስቶስ ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ ይህ ሰይፈ መለኮት ነው። በዚህ የመለኮት ሰይፍ ጠላታችን ዲያብሎስ ተቀጥቅጦ ይጥፋልን። ከያላችሁበት ምሕረት ቸርነት ይቅርታ ይሁንላችሁ። ታይቶ ከመጥፋት ተናግሮ ከመሳት አግኝቶ ከማጣት ወጥቶ ከመቅረት አጥቶ ከመማቀቅ ታስሮ ከመቀጥቀጥ ተቸግሮ ከመጨነቅ ታሞ ከመንቀጥቀጥ እግዚአብሔር አምላካችን ይጠብቃችሁ ይጠብቃል። ሀገራችን ኢትዮጵያንም የሰላም ሀገር ያድርግልን። ድሃ ተበደለ ፍርድ ጎደለ የሚል ዳኛ መንግስት ለሀገራችን ለኢትዮጵያ ድንቅ እያለ ክፉ እንዳንናገር መልካም ተርፎ ሊያድር ክፉ ከመናገር ተጠብቀን ወንድም እህቶቻችን ወደን አባት እናቶቻችንን አክብረን ንስሐ እየገባን ቤተ ክርስቲያናችን እየጠበቅን ሥጋውን ደሙን እየተቀበል እንደ እግዚአብሔር ቃል መኖር አለብን። እርስ በርሳችን የምንጣላ፣ እርስ በርሳችን የምንባላ፣ እርስ በርሳችን የምንገፋፋ ከሆነ ግን ይህ ጸሎት ራሳችን ይበላናል። በሰላምና በፍቅር ከኖርን እግዚአብሔርን ካሰብን አስራት በኩራቱን ካወጣን ሕጉን ከጠበቅን ንስሐ ከገባን አምላካችን በዚህ ጸሎት ብንለምነው ጠላታችን ዲያብሎስን እስከነ ሰራዊቱ አጋንንትን ቀጥቅጦ ከራስ ፀጉር እስከ እግር ጥፍር የራስ ፍልጠት የጫንቃ ውጋት የእጅ እግር ቁርጥማት የሆድ ቁርጠት የሚሆነውን ኃይል አጋንንት ዓይን የሚያስፈጥጠውን ጥርስ የሚያስገጥጠውን ወገብ የሚያጎብጠውን እጅ እግር የሚቆረጣጥመውን ጭጓራ የሚመልጠውን አንጀት የሚቆለምመውን ልብን የሚያሳምመውን የሚያፈዘውን የሚያደነዝዘውን የሚያቃጀውን የሚያፋጀውን ኃይል አጋንንት በዚህ ጸሎት አምላካችን ቀጥቅጦ ያጠፋል።